ለኢንቨስትመንት ሪል ስቴት ስትገዙ ማወቅ ያለባችሁ ሶስት ዋና ዋና ነጥቦች። አንደኛ፣ የሚገዙትን ቤት ላይኖሩበት ይችላሉ። ነገር ግን በወር በዶላር ገቢ የማያገኙበት ከሆነ ኢንቨስት ማድረጋችሁ ጥቅም የለውም። ሁለተኛው ደግሞ ሎኬሽኑ ነው። አፓርትመንቱን የምትገዙበት ቦታ ያለበት በጣም ለኢንቨስትመንት አሪፍ መሆን አለበት። ሁለተኛውና ወሳኙ ጥያቄ ደግሞ እሱ ነው። ሶስተኛውና የመጨረሻው ደግሞ ደህንነቱና መሰረታዊ ልማቱ ነው። አፓርትመንቱ ቅንጡ የሚባሉትን ሁሉንም መሰረታዊ ነገሮች ማሟላት አለበት። ካልሆነ ይህ አፓርትመንት ለገስት ሃውስነትም ሆነ ለኢንቨስትመንት አመቺ አይደለም ማለት ነው። ከዚህም ጋር ተያይዞ በመሀል ቦሌ ደንበል ጋዜቦ አደባባይ ጋር ከአፍሪካን ዩኒየን በጥቂት ርቀት የሚገኘውን ማይቾይዝ ሪል ስቴትን ላሳያችሁ። ይሄ ሪል ስቴት በውስጡ 2 ሊፍት፣ 24 ሰዓት ስታንድባይ ጄኔሬተር፣ የከርሰ ምድር ውሃ፣ 5 ቤዝመንትን ጨምሮ ኮፊ ሃውስ እና ስፓ፣ ጂም ሁሉንም ነገሮች ያጠቃለለ መሆኑ ቅንጡ ያደርገዋል። የሄሊኮፕተር ማረፊያም አለው። ታዲያ ግንባታውን ከ97% በላይ ያጠናቀቀና 30%ቱን ብቻ ቅድመ ክፍያ ከፍለው የራሳችሁ ማድረግ የሚችሉት ቤት ነው። ታዲያ ይህ ቤት 20%ቱን ቀስ እያላችሁ የምትከፍሉና 50% ደግሞ የረጅም ዓመት የባንክ ብድርም አመቻችተን እየጠበቅናችሁ ነው። ታዲያ ይህንን ቤት ለመግዛትም ሆነ ሳይቱን ለመጎብኘት ከዚህ ጋር በምናስቀምጥላችሁ ስልክ ደውሉልን። መልካም ቀን ይሁንላችሁ።